ያዘች እንዴ የአዲስ የገባው ተማሪ ነው ይሄ? አዎ እኮ ደሞ ጢባሩ ሰው አይነገርም። እሱን ያሳያችኋለሁ እንዴት እንደማያወራ። ሱዛን እባላለሁ። ለትምህርት ቤቱ አዲስ ተማሪ ነው መሰለኝ። አንተ ያወራች አይደል? ጥላት ትሄዳለህ እንዴ? ካልፈለኩስ ስማ፣ በዚህ ጸባይ ብዙም አትቆይም። እሺ ሱዛን ምቹ ወደድኩሽ ብል ይሆናል ወይ ለሰሚውስ እውነት እውነት ይመስላል አንድ ጌታ ወደድኩ ብል ይሆናል። አሁንስ መሄድ ይችላል? ስማ በዚህ ባህሪ ብዙም አትቆይም። እሺ ጀዝባ ቤት ዓለም እኔ ግን ይሄ ልጅ በጣም እያሳዘነኝ ነው። የሆነ ያጣው ነገር አለ ይመስለኛል። ይሄን ካሰብሽ ታዲያ ለምን በጥፊ መታሽ? አንተ ነህ ምቹ ብለኸኝ። ባክሽ የራሱ ጉዳይ። እኔማ ይቅርታ ጠይቀዋለሁ። አቺ ሱዛን አቺ ትሽ በእናት አንቺ የመሰለ ሌላ ለትናንቱ በጣም ይቅርታ። እሺ በእናትህ ይቅርታ። እንደዛ ማድረግ አልነበረብኝም። ሁሌ አዲስ ተማሪ እንደዚህ ነው የምታስተናግዱት? አይ እንዳንተ የሚጠግብ የለውማ። ፋይሰል እባላለሁ። ሱዛን እባላለሁ። በቃ ልግባ። እረፍት ላይ ያገኝሻለሁ። እረፍት ላይ ያገኝሻለሁ። እንዴ አስጠበቅኩሽ አይደል? ኧረ አላስጠበከኝም። እኔ ቀድሜ ስለመጣው ነው። አንተ ምንድነው ስንት አመት የለፋህባትን በአንድ መጤ ልታጣት ነው እንዴ? ደግሞ እኮ እሷ መለጠፍ ነው የሚገርመው። አንተ አፍህን አትክፈት። ማንም መጥቶም አይቀማኝም። ስሙ እና እዚህ ምንም ጓደኛ የለም? ወደዚህ ስመጣ ብዙ ጓደኞችን ትቼ ነው የመጣሁት። ሰው መተዋወቅ በጣም እፈራለሁ። መላመድ መጥፎ ነው። ከዚህ በፊት ያጣኸው ሰው አለ? ህይወቴ ላይ እነሱን ማጣት በጣም ከባድ ነበር፣ ግን አማራጭ አጥቼ ወደዚህ መጣሁኝ። ምንድን ነው? ድፍረት ካለ ምሳ ሰዓት ላይ ኳስ ሜዳው ላይ እንገናኝ። ምንድን ነው? ምንም አይደለም። ለውችለዋለው አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ። አንተ እንደዚህ ድምጻዊ ነህ እንዴ? እስካሁን እዚህ ነበርሽ እንዴ? አዎ በጣም ነው እኮ ድምጽህ የሚያምረው። ያው አንዳንዴ ይዘፍናለሁ። አንዳንዴ የሚባል ነገር የለም፣ ሁሌ ነው የምትዘፍንልኝ። ይሄን ያክል ወደድሽው ነው? አዎ ትዘፍንልኛለህ አልኩ፣ ትዘፍንልኛለህ። አረ ከወደድሽው አያሳስብም። የባለፈው ወረቀት ግን ምንድን ነው? ነይ እንግባ በቃ። እንዴ አመጣጣቸው እኮ አላማረኝም። አንቺ ቁጭ በይ እሺ፣ እኔ አወራቸዋለሁ። እሺ ወረቀቱ የደረሰ አይመስልኝም ነው? ፈርተህ ነው? ስማ እኔ ምንም አይነት ጸብ አልፈልግም። ያጠፋው ጥፋት ካለ ደግሞ ይቅርታ እያልኩ ነው። ቆይ አንተ ማን ስለሆንክ ነው እንደዚህ የምታናግረን? እኔ ከእናንተ ጋር ምንም አይነት ጸብ አልፈልግም። ትሰማኛለህ? ፋያ
ስማ በዚህ ምን ላቀቅ እንዳይመስልህ ብዙ ያላወራነው ነገር አለ። እንዴት ልትመጣ ቻልክ እዚህ? አረ ብዙ የምናወራው ነገር አለ። ደግሞ እነዛ እነማን ናቸው? እባክህ እነሱን ተዋቸው። እሷን ላስተዋውቅህ፣ አዲሷ ጓደኛዬ ነች። ሱዛን ትባላለች። ስሜን እንኳን እንድናገር ብፈቅድልኝ ምን አለበት? ፉአድ እባላለሁ። ይፋያ ጓደኛ ነች። ጠብቁኝ፣ ክላስ ደርሼ ልምጣ። እና ዛሬ የመጀመሪያ ቀኔ ነው ከገባ? አዎ እኔም እመጣለሁ ብዬ አልጠበቅኩም ነበር። ማለት ያው ባጭሩ እናቱ እየተጣላ ሲያስቸግር ነው እዚህ ትምህርት ቤት ይዘው የመጣችው። በጣም አስቸጋሪ ልጅ ነበር። እዚህም ችግር እንዳይፈጠር ነው ሌሎች ጓደኞቼን ትቼ የመጣሁት። ትምህርት ቤታችን በጥጋበኛ መጤዎች ተከቧል። አንቺ ደግሞ ከኔ የመጣሽው? አረ ባቢ ልጆቹን ተዋቸው። ቆይ ምን አድርጉ ነው የምትሏቸው? ዝም በይ አንቺ ልጥፍ። ለመጣ ሊዶ አታሽቀብጭ። ምንድነው? በስነ ስርዓት አናግራት እንጂ ባያወራት። ስሙ ለትምህርት ነው የመጣ ነው፣ ሌላ ነገር ያስፈልጋል። ዝበላተ ጭቃ ትሰሙኛላችሁ? ፈይሰል ሳይመጣ ዞር ዞር በሉ፣ ችግር እንዳይፈጠር። እንዳይመጣ ነው ያልከው? እንዲያውም ይምጣና ችግር ምን እንደሆነ አሳየዋለሁ። እንዴ ምን አባቱ ነው የሚለኝ?